ሰላም ቤተሰቦች፣ በዛሬ ቪዲዮ ስለ ኢሞቢላይዘር እናያለን። በዋናነት እንዴት ነው የሚሰራው፣ እንዴት ነው መኪናችን ከሌባ የሚጠብቀው የሚለውን እናያለን። ወደዚህ ቻናል ለመጀመሪያ ጊዜ መጣችሁ ወይም ሰብስክራይብ ሳታደርጉ የምትመለከቱ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። ወደ ጉዳያችን ስንመለስ ኢሞቢላይዘር የመኪናን ደህንነት ለመጠበቅ ኢሲዩን በሚጠቀሙ ዘመናዊ መኪናዎች ላይ የሚገጠም አነስ ያለ መሳሪያ ነው። ኢሞቢላይዘር የመኪናን ደህንነት ይጠብቃል ስንል የመኪናውን በር በተመሳሳይ ቁልፍ ከሚከፍቱና ሰብረው ከሚገቡ ሌቦች ይጠብቃል ማለት አይደለም። ነገር ግን ሞተሩ ለመነሳት የራሱ ኮድ ያለው በመሆኑ ትክክለኛውን ቁልፍ እስካላገኘ ድረስ ሞተሩን እሳት ወይም ነዳጅ በመከልከል እንዳይነሳ የሚያደርግ ሲስተም ነው። ይህ እንዴት እንደሚሰራ ስንመለከት እንደምታውቁት ኢሲዩ ከነዳጅ ስርዓቱና ከኢግኒሽን ሲስተም ወይም ከማቀጣጠያ ስርዓቱ ጋር የተገናኘ ነው። በተጨማሪም ኤሌክትሮማግኔቲክ ኮይልን ወይም ኤሌክትሪክ በሚደርሰው ሰዓት ኤሌክትሮማግኔቲክ ፊልድን የሚፈጥር ጥቅልን የያዘው የቁልፉ እጀታ ከኢሲዩ ጋር የተገናኘ ነው። ስታንዳርድ በምንለው ቁልፍ ውስጥ ትራንስፖንደር ቺፕ በፕላስቲክ ከቨር ውስጥ ተቀብሮ እናገኘዋለን። ይህ ትራንስፖንደር ቺፕ በውስጡ የመዳብ ጥቅልንና ሲግናል ወይም ምልክት የሚሰጥን ትራንስፖንደር ሰርኪዩት ይዟል። ትክክለኛውን ቁልፍ ወደ መኪናችሁ በምታስገቡበት ጊዜ በቁልፉ ማስገቢያ ላይ ባለው ኮይል አማካኝነት የተፈጠረው ማግኔቲክ ፊልድ እጃችሁ ላይ ባለው ቁልፍ ኮፐር ኮይል አማካኝነት ኢንተራፕት ይደረጋል ወይም ይደናቀፋል። በፋራዳይስ ሎ መሰረትም በእጃችሁ ላይ ባለው ቁልፍ ውስጥ ባለው ኮይል ውስጥ ከረንት ይፈጠራል። ይህም ትራንስፖንደሩን ፓወር ይሰጠዋል። ትራንስፖንደሩም በውስጡ ያለውን የተለየ ኮድ ወደ ሲግናል ቀይሮ ለኢሲዩ ይልክለታል። ኢሲዩም ኮዱ ትክክል መሆኑን ካረጋገጠ በኋላ ኢግኒሽን ሲስተሙን እና የፊውል ሲስተሙን ይከፍተዋል። ስለዚህ ሞተሩን ማስነሳት ትችላላችሁ። ነገር ግን ትክክል ያልሆነ ቁልፍ ካስገባችሁ ቁልፉ የተሳሳተ ኮድ ለኢሲዩ ይልክለታል ወይም ላይልክም ይችላል። ስለዚህ ኢሲዩ ኢግኒሽን ሲስተሙን እና ፊውል ሲስተሙን ስለማይከፍትለት ሞተሩ አይነሳም ማለት ነው። አሁን ደግሞ ቁልፍ ሳይሆን ሪሞት በሚጠቀሙ መኪናዎች ላይ ምን እንደሚፈጠር ነው። በእጃችን በምንይዘው ሪሞት ውስጥ ባትሪ እናገኛለን። ስለዚህ የትራንስፖንደሩ ሰርኪዩት ከዚህ ባትሪ ፓወር ያገኛል። በዚህም አማካኝነት ትራንስፖንደሩ ሲግናሉን ወደ ኢሲዩ ይልካል። ኢሲዩ ደግሞ የተላከውን ኮድ ያረጋግጣል። ትክክል ከሆነም ኢግኒሽኑንና ፊውል ሲስተሙን ይከፍትልታል። ስለዚህ በመኪናው ላይ የሚገኘውን የስታርት በተን ነክተን ሞተሩን ማስነሳት እንችላለን ማለት ነው። የኢሞቢላይዘር አሰራር ባጭሩ ይሄን ይመስላል። ይሄን ቪዲዮ ከወዳችሁት ላይክ ማድረጋችሁ እንዳትረሱ። በተጨማሪም ይጠቅማችኋል ብላችሁ ለምታስባቸው ሰው ሁሉ ሼር አድርጉላቸው። ያላችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።